በዚህ ቪዲዮ ላወራችሁ ፈለኩት ዩትሪያን አቶኒ ነው። ዩትሪያን አቶኒ ምን ማለት ነው? ለዩትሪያን አቶኒ የሚያጋልጡት ሁኔታዎች ምንድናቸውና እንዴትስ መከላከል ይቻላል የሚሉ ነገሮችን እናውራ እስቲ። በመጀመሪያ አንድ ማየት ያለብን ነገር ምንድነው? ይሄ ዩትሪያን አቶኒ ማለት ምን ማለት ነው? እንግዲህ ዩትሪያን አቶኒ ስንል አንድ እናት ከወለደች በኋላ ማህፀን ተኮማትሮ ወደ ቦታው መመለስ አለመቻል ነው። ወይ ደግሞ የማህፀን ጡንጃ ልፍስፍስ መሆንና በትክክል ተኮማትሮ እስከ ኢምበርት ድረስ መመለስ አለመቻል ወይ ደግሞ ጠንካራ ሆኖ መውረድ አለመቻል ነው። ይሄ ዩትሪያን አቶኒ እንላለን። ይሄ በዋናነት ለምን ያጋልጣል? ለከፍተኛ ደም መፍሰስ ያጋልጣል። ከወሊድ በኋላ አንድ እናት ከወለደች በኋላ ለከፍተኛ ደም መፍሰስ የሚያጋልጠው ዩትሪያን አቶኒ የምንለው ወይ ደግሞ የማህፀን ጡንጃ መልፈስፈስ ነው። እና እሱ በዋናነት ለፕራይመሪ ፖስትፓርተም ሄሞሮይድ ከፍተኛ አስተዋጽኦ ያለው ነው እና እንደ ምክንያትም የሚቆጠር ኬዝ ነውና ይሄ ብዙ እናቶችንም ለሞት እየዳረገ ያለ ኮንዲሽን ነው። ምንድነው ሪስክ ፋክተሮቹ? አጋላጭ ሁኔታዎች ምንድናቸው? ወይ ደግሞ ምን አይነት ሁኔታዎች ሲኖሩ ነው አንዲት እናት ለዩትሪያን አቶኒ ልትጋለጥ የምትችለው? የመጀመሪያው ነገር ለረጅም ጊዜ ሚጥ ላይ የቆየች እናት ወይም ፕሮሎንግድ ሌበር ላይ የቆየች እናት ለዩትሪያን አቶኒ የመጋለጥ ቻንሷ በጣም ሰፊ ነው። ለምን? በቆየች ቁጥር አንደኛ የማህፀን ጡንቻዎች የመድከም ባህሪ ሊያሳዩ ይችላሉና ስለዚህ ከዚህ ጋር በተያያዘ ከወለደች በኋላ የማህፀን ጡንጃ ለፍስፍስ መሆንና ቶሎ ተኮማትሮ ወደ ቦታው ያለመመለስና የደም ቧንቧዎችን ጨፍልቆ የመያዝና ደም እንዳይወጣ እንዳይፈስ የማድረግ አቅማቸው ደካማ ስለሚሆን ያኔ ዩትሪያን አቶኒ ይከሰታል። ሌላው ነገር ምንድነው? ኦቨር ዲስተንድድ ዩትረስ ነው። ኦቨር ዲስተንድድ ዩትረስ ማለት በጣም አጉል የተለጠጠ የማህፀን ጡንጃዎች ማለት ነው። ይሄ ከምን አንፃር ነው የማህፀን ጡንቻ በጣም የሚለጠጠው? አንደኛ የመንታና ከዛ በላይ እርግዝናዎች ሲኖሩ ነው። ሌላ ደግሞ ህፃኑ የተረገሰው ህፃን ወይም ሽሉ በጣም ትልቅ ሲሆን ምን ይኖራል? በዛን ሰዓት የማህፀን ጡንቻ በጣም ይለጠጣል። በጣም በተለጠጠ ቁጥር ደግሞ ሲስ ይሆናል። ሲስ ሲሆን ቶሎ ተኮማትሮ አቅም ኖሮ ወደ ቦታው የመመለስ ቻንሱ በጣም እየደከመ ነው የሚሄደው ማለት። ስለዚህ ለዛ ለምን ይዳረጋል? ለዩትሪያን አቶኒ ይዳረጋል። ሌላኛው ዩትሪያን ኤግዞሽን ነው። ያ ማለት ምንድነው? የማህፀን ጡንቻ መዳከም ማለት ነው። የማህፀን ጡንቻ መዳከም ማለት አንደኛ ቅድም ላይ አንስቻለሁኝ ከፕሮሎንግድ ሌበር ጋር በተያያዘ ሊዳከም ይችላል። አኒሚያ ጋር በቂ ኦክሲጅን እና አይረን ካለማግኘት የተነሳ ምንድነው ሊዳከም ይችላል። ሌላው ደግሞ ማልኒውትሪሽን በሚኖርበት ሰዓት ሊዳከም ይችላል። ሃይፐርቴንሽን በሚኖርበት ሰዓት በቂ ብለድ ፍሎው ወደ ዩትሪያን ማስል የማይመጣ ከሆነ ምን ሊኖር ይችላል? ዩትሪያን አቶኒ ሊከሰት ይችላል ማለት ነው። እንዴት ነው ፕሪቨንት የሚደረገው? ፕሪቨንት የሚደረገው በአክቲቭ ሰርድ ስቴጅ ኦፍ ሌበር ማኔጅመንት ነው። እሱን በቀጣይ ቪዲዮ እናወራለን። ቴንክ ዩ